እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን። የግጥሜ ርዕስ ሰባ ሰገል መጡ የሚል ነው። ሰባ ሰገልን ለማታቁ በኮከብ እየተመሩ ግርግሙ ድረስ ሄደው ለሕፃኑ የሰገዱለት ሰባ ያክል ሰዎች ይመስሉኛል። አሁን ከሰባ በላይ ሆነን ነው የምናከብረው። በድጋሚ እንኳን አደረሰን። ያው እንደ ልማዴ ዘንድሮም እንዳምና ከቤታችን ሳሎን ዛፌን ተከልኩና በሽቦ ግንድ ላይ በፕላስቲክ ቅጠል ጥጡን በመነስነስ ኳሱን በማንጠልጠል ከዚያም ከፍ አድርጌ ሰቃቀልኩትና የሳንታ ክላውስን ድብልብል ቁመና እንዳውላ መለያክል ዞር ስል ካንገቴ ባልታወቁ ሰዎች ተጥለቅልቆ ቤቴ እናንተ ማናችሁ ብዬ ከማለቴ ሰባ ሰገል ነን አሉኝ በየተራ። ለካስ አጎንብሼ ስራዬን ስሰራ የጥጡ መነስነስ የቅጠሉ መድረቅ የሳንታ መወፈር የኳሱ ማብረቅረቅ አልገባቸው ብሎ እየተገረሙ ንገረን ምንድነው ይሄ ዛፍ ትርጉሙ ብለው ሲጠይቁኝ እኔም ተገርሜ ብርሃነ ልደቱን በዚህ ዛፍ ተርጉሜ ሳስረዳቸው ገና ንዴታቸው ቀድሞ የምን ዛፍ አመጣ አሉኝ በተቃውሞ። ሕፃኑን ፍለጋ ያኔ እንደዛ ቋምጠን ስንቱን ገደል ዞረን ስንት ጀማ ቋርጠን ስንት ምስማር ወቅቶን ስንት ሾህ ጋሬጣ ወደ ቤተልሔም ገስግሰን ስንመጣ ሕፃኑ ተወልዶ ከተኛበት ጋጣ ዛፎች መች ነበሩ መች ዛፎች ተገኙ ግልገል በጎች እንጂ አብረውት የተኙ ከቤተልሔም ጥድ ከከተማው ዝግባ ጨቅላውን ለማየት ከበረት የገባ አንድም ዛፍ ከሌለ ለምንድነው ዛሬ ግልገልና ጥጃ ሙክትና በሬ ከሰው ጆሮ ቀድመው የሰሙትን ወሬ የምታሸክመው ለዛፎች ጎፈሬ ብለው ሲያፈጡብኝ እጅጉን ተከፍተው የዚህን ዛፍ ነገር እንዴት እንደምተው ቆሜ ሳሰላስል ጠየቁ እንደገና ማን ይባላል ደሞ ይህ ቁዝር ቁመና ፈረንጅ ሳንታ ክላውስ ሀበሻ አባገና ብሎ እንደሚጠራው ሳስረዳቸው ገና እሱማ ከሆነ አባገና ማለት ግርግም ለዚህ ሕፃን ወድቀን ስንሰግድለት የት እንደነበረ መልስልን እስኪ ገናን የማያውቀው የገና ሰባኪ ብለው ለቀቁኝ ስል ጠየቁኝ ዳግመኛ በርግጥ ይሄ ማን ነው የድል አጥቢያ አርበኛ ብንጠራምኛ ብንመጣምኛ ብንደርስምኛ ብንሰጥምኛ ብንሰግድምኛ ነን ቁልቁል የተደፋን ጌትነቱን አምነን ይሄው ዛሬ ደግሞ ወንድማችን ሳንታ የገና አባት ተብሎ ባመጣው ጨዋታ እንዴት ገኖ ወጣ በጌታ ልደት ላይ ከኛ ጋር በግርግም ያልነበረ አታላይ ብለው ሄዱልኝ ስል መጡብኝ መልሰው በዛፉ ቅጠል ላይ የተነሰነሰው ይህ ሁሉ ነጭ ጥጥ ያለው ተርጓሜ ምንድነው እሱ ሲሉኝ አብራራሁ እንዳቅሜ። ክረምት የወለደው ሽንፍር በረዶ ዛፉን ሲጋርደው ከደመና ወርዶ ምን እንደሚመስል የዛፉ ቁመና ጥጡ እንደሚናገር ሳስረዳ ሰሙና አረ ያሁን ይባስ አሉ በመገረም። መቼም ጉድ ሳይሰማ አይጠባም መስከረም ያኔ ቤተልሔም ሕፃኑ ተወልዶ ባየንበት ምሽት ጥሏል ወይ በረዶ ነበር ወይ ሽንፍር ዛፍ የሚያጨላልም አጥንት የሚቆፍር በርግጥ በዛ ሌሊት ካለማ በረዶ በጭጋግ ጨለማ ሰማዩ ተጋርዶ እንዴት ይታየናል የኮከቡ ፋና እንኳን ጥቁር ጭጋግ የለም ስስ ደመና ሌሊቱ ደስ የሚል ሰማዩ እጅግ ደማቅ አልተከናነበም ጥቁር ጉም እንደማቅ ይመስገን ፈጣሪ ረግረግ አልዋጠን የበረዶ ቋሪ ዶፍ አልቀጠቀጠን ጎርፍ አላሰቃየን ውሽንፍር አልነካን ጭቃ አላጨቀየን ጥርት ባለ ሰማይ ከዋክብት እያየን ወደ ቤተልሔም መገስገስ ስንጀምር ከየት መጥቶ ታየ የበረዶ ክምር ከጥጥ በኖ ዛፍ ግንድ የሚሸፍን ይሄንን ስሰማ ሳቄን በምላፍን ጥርሴ ብልጭ ሲል ፈጥኜ ባንዳፍታ ዛፍ ላይ የሚታየው የኳሶች ብልጭታ ቤተልሔም ሲጓዙ የገና ዕለት ማታ በመራቸው ኮከብ ስለመመሰሉ ስነግራቸው ደሞ በቁጣ እንዲህ አሉ በኳሶች ብርሃን ባንተ ብልጭ ድርግም ጨለማው ተጥሶ በከብቶቹ ግርግም ጨቅላው ሳር ነስንሶ እንዴት እንደተኛ አታይም ጨርሶ ይልቅስ እንደኛ ከቤት ደጃፍ ላይ ቆመህ ብታሻቅብ ምሽት ደምቆ እንደቀን ሰማይ ጠቦ እንደንቅብ በሰማይ እንቅብ ላይ ያንተ አይን ሲተከል
ከሚያንጸባርቁት ከዋክብት መካከል አንድ ኮከብ ወጥቶ አንድ የምስራቅ ብርሃን ወደ ቤተልሔም እንዴት እንደመራን በብርሃነ ቃሉ ሊነግርህ ከቻለ በሰው ሰራሽ ዛፍ ላይ በተንጠለጠለ ሰው ሰራሽ ቦግልም ሰው ሰራሽ ብልጭታ የሰው ልጅ ስራ እንጂ የሰው ልጅ ገጽታ አይታይም ፈጽሞ የግርግሙ ደስታ እንዴት እንደነበር ምን እንደሚመስል ወደ እነዚያ ኳሶች እውነትም ጠጋስል አየሁኝ መልሼ የራሴ ነው ምስል አመሰግናለሁ የግጥሙን ሐሳብ አጨራርጋ አጠራርገን ነው ባሰ እንዳጋጣሚ ቤት ውስጥ እንትኑ እየተሰራ ክሪስማሱ እየተሰራ ያን ጊዜ እሱ ሲወለድ እዛ የነበሩ ሰዎች ቢያዩንና ድንገት ቢመጡ ምን እንመልስላቸዋለን ብዬ ሳስብ የጻፍኩት ግጥም ነው ፕሮግራማችን አሁንም ይቀጥላል ልዩ ልዩ ሙዚቃዎች ከዳዊት ባንድ ጋር አብረውን ይቆያሉ አሁን ወደ ደቡብ ብሔረሰቦችና ህዝቦች ክልል እንጓዝ ነው በጉራግኛ ዜማው የምናቀው ኃይሉ ፈረጃ ነው ወደ መድረክ ይወጣል